የተመሰገነ ይሁን። መንፈሳዊ ውጊያ በሚል 5 ክፍሎች አይተናል። ላስት ዊክ በጣም አሜዚንግ ጊዜ ነበረን። ኢየሱስ ክርስቶስ ዲያብሎስን ካሸነፈ አለቅነትና ስልጣኑን ከገፈፈ እኛ ምን አይነት ውጊያ ነው የምንዋጋው፣ ለምን እንዋጋለን የሚለውን መልስ በሚሰጥ መልኩ ላስት ዊክ በደንብ አድርገን አይተናል። ዛሬ ደግሞ ላስት ዊክ ካቆምኩበት ቀጥላለሁ። ኤፌሶን መጽሐፍ ላይ ስለ ውጊያ ፖል ሲነግረን እግዚአብሔር አምላክ የተመሰገነ ይሁን። ከምዕራፍ 1 እስከ 3 ያለውን እኛ በክርስቶስ ያለንን መብታችንን በረከታችንን እኛ በክርስቶስ የሆነውን ፖል ነገረን። ከዛ በኋላ ደግሞ የእግዚአብሔርን ድርሻ ምዕራፍ 3 ላይ ጨረሰ። ምዕራፍ 4፣ 5 እና 6 ደግሞ የኛ ድርሻ ነው። እግዚአብሔር የተመሰገነ ይሁን። 4 እና 5 በተጠራችሁበት መጠራት ተመላለሱ አለን። እግዚአብሔር የተመሰገነ ይሁን። 6 ላይ ደግሞ አሁን የምንማረው ስለ ውጊያ ክብር ለኢየሱስ ይሁን ነገር። የዛሬው ዋናው ምንድነው? ሽንገላ። እንግዲህ ዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ነው የሚለው። ሽንገላ ወይም ዲሰፕሽን የሚለውን ቃል አብረን እናያለን። ኢየሱስ ጌታ። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳ አልሰማንም አሉት። እንኪያ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉ። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎቹም ሁሉ 12 ያህሉ ነበር። ወደ ምኵራብም ገብቶ ስለ እግዚአብሔር መንግሥት እየተነጋገረና እያስረዳቸው 3 ወር ያህል በግልጥ ይናገር ነበር። አንዳንዶች ግን እልከኞች ሆነው በሕዝብ ፊት መንገዱን እየሰደቡ ባላመኑ ጊዜ ከእነርሱ ርቆ ደቀ መዛሙርቱን ለየ። ጢራኖስም በሚሉት በትምህርት ቤት ዕለት ዕለት ይነጋገር ነበር። በእስያም ያኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲሆነ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይንም ልብስ ወደ ድዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር። ክፉዎች መናፍስት ይወጡ ነበር። አጋንንትንም እያወጡ ይዞሩ ከነበሩት አይሁዶች አንዳንዶች ጳውሎስ በሚሰብከው በኢየሱስ ስም እናምላቸዋለን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። የካህናትም አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተሳ እነማን ናችሁ አላቸው። ክፉ መንፈስም ያለበት ሰው ዘለለባቸው። ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸው። ይህም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ። በሁላቸውም ላይ ፍርሃት ወደቀባቸው። የጌታም የኢየሱስ ስም ተከበረ። አምነው ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር። ከአስማተኞችም ብዙዎች መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውም ቢታሰብ 50,000 ብር ሆኖ ተገኘ። እንዲሁም የጌታ ቃል በኃይል ያድግና ያሸንፍ ነበር። ይህም በተፈጸመ ጊዜ ጳውሎስ ወደዚያ ደርሼ ሮሜን ደግሞ አይ ዘንድ ይገባኛል ብሎ በመቄዶንያና በአካይዳ አልፎ ወደ ኢየሩሳሌም እንዲሄድ በመንፈስ አሰበ። ከሚያገለግሉትም 2ቱን ጢሞቴዎስንና ኤርሶጦንን ወደ መቄዶንያ ልኮ ራሱ በእስያ ጥቂት ቀን ቆየ። በዚያም ጊዜ ስለዚህ መንገድ ብዙ ሁከት ሆነ። ኢየሱስ ጌታ። ሾርት ሰመሪ። ለመጀመሪያ ጊዜ ኤፌሶን ቤተክርስቲያን ላይ ሄዶ ያገለገለው ጳውሎስ እንደመጣ ምን አገኘ? 12 ሰዎች ነው ያገኘው። እግዚአብሔር አምላክ የተመሰገነ ይሁን። 12 ያመኑ ሰዎች ነበሩ በዛ ስፍራ ላይ። እነሱ ብቻ አይደሉም፣ ከግሪክ ደግሞ ከኤዥያ የመጡ ከግሪክ የመጡ ሌሎችም ተጨማሪ ሰዎች ነበሩ። የመጀመሪያ የጠየቃቸው ጥያቄ ምንድነው? ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ብሎ ጠየቃቸው። ኖ መንፈስ ቅዱስን አልተቀበልንም፣ አልሰማንም። ስለዚህ ነገርም ስለ መንፈስ ቅዱስ ጥምቀትም ስለ ልሳንም ስለምን መንፈስ ቅዱስ ስለሚባለው ምንም ነገር አልሰማንም ብለው መለሱለት። እግዚአብሔር አምላክ የተመሰገነ ይሁን። ከዛ በኋላ ሊነግራቸው የሚገባውን ነገራቸውና እጁንም ጫነባቸው፣ መንፈስ ቅዱስም ተሞሉ። እስቲ አሜን በሉ። ከዛ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ብሎ ሲጠይቃቸው ኖ ስለዚህ ነገርም አልሰማንም አሉ። ነገራቸው። ከዛ በኋላ እጁን ጫነባቸው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን።
እጁንም ጫነባቸው፣ መንፈስ ቅዱስ ምን አሉ? ተሞሉ። 12ቱና እንደገናም ከግሪክ የመጡ ሌሎችም ነበሩ፣ እነሱ ተሞሉ። እግዚአብሔር አምላክ የተመሰገነ ይሁን። ከጳውሎስ መንፈሳዊ ልጆች አንዱ ደግሞ ማን ነው? ጢሞቴዎስ ነው። ጢሞቴዎስ የዚች ኤፌሶን ያለችው ቤተክርስቲያን ፓስተር ሆኖ ሲያገለግል የነበረው እግዚአብሔር አምላክ የተመሰገነ ይሁን። ይሄ ኤፌሶን መጽሐፍ እንግዲህ በተለያየ መልኩ ስታነቡት የአዲስ ኪዳንን መልክ በሚገርም ሁኔታ የሚገልጥ መጽሐፍ ነው። ጳውሎስ እዛው ስፍራ ላይ ስታዩ 2 ዓመት ከ3 ወር በመቆየት እግዚአብሔር አምላክ የተመሰገነ ይሁን ያስተምራቸው ነበረ፣ ይጸልይላቸው ነበረ። መናፍስቶችን ያስወጣል፣ አጋንንቶችን ያስወጣል። አብዛኛውን ጊዜ ምን ይል ነበረ? ያስተምራቸው ነበረ። ኢየሱስ ክርስቶስ ጌታ። 2 ዓመት ከ3 ወር በዛ ስፍራ ላይ ቆይቶ አስተማራቸው። ማስተማር ብቻ አይደለም፣ አፕላይድ ባይብል ኮሌጅ በዛ ነበረ። በዘንድሮ ኮንቴክስት አፕላይድ ባይብል ኮሌጅ ማለት ነው። በጢሮስም ትምህርት ቤት ይላል። በጢሮስም ትምህርት ቤት ይማሩ ነበረ፣ ያስተምራቸው ነበረ። ለ2 ዓመት ከ3 ወር ቆይቶ ያስተምራቸው ነበረ። ባይዞ ለሚቴልዋል ዳግመኛ የተወለደን ክርስቲያን በተመለከተ በኋላ ነግራቸዋል። ይሄ ጠንቆላ፣ ድግምት፣ መተት ምናምን ይስኖታን ይሱኩ ከእውቀት ሰው ስለጎደለ እንጂ እነ ድግምት እነ ጥንቆላ ምናምን እስ ደንዲልኩ ክርስቲያንን ሰይጣን በዋነኝነት አታክ የሚያደርገው ዲሲቭ ካደረገው ብቻ እዚህ ጋር ከእውቀት ነፃ የሆነ ማይንድ ካገኘ ብቻ ነው አታክ የሚያደርገው። እንዲህ አይነት ነገር አንተ ላይ አይሰራብህም። እስቲ ጩና እስቲ በኔ ላይ በርሲ በለው በኔ ላይ የተሰራ ድግምት፣ ጠንቆላ፣ መተት፣ ሟርት አይሰራም፣ አይሰራም በለው አይሰራም። የእርግማንን ቃል አንተ ላይ የሚናገር ሰው ካለ መዝሙር 116 ቁጥር 10 አንብበለው። ምን ያደርጋል? እርግማኑ ተመልሶ ይላል ባጥንቱ እንደ ዘይት ይገባል ይላል። ስለዚህ መጸለይ አያስፈልግም። ለዚህ ኢየሱስ ጌታ ነው። ሲደግምብህ ወይም ደግሞ ሲረግም ማለት ነው የራሱ የተራገመው እርግማን በራሱ አጥንት ውስጥ እንደ ዘይት ከዛ እንደ ውሃ ባንጀቱ ይገባል ይላል መዝሙር 116 ቁጥር 10። ምንም አይነት እጃችሁ ነው ምንም አይነት የሰው ክፉ ቃል በሉ የማንም ክፉ ቃል አንቺ ላይ ምንም አይነት ኢፌክት የለውም። ወበስ ለዚህ ነው ሰው የሚልህን ከሞን ሰው የሚልሽን ማንም ውሃ እስኪጠማው መናገር ይችላል፣ አንተ ላይ መስራት አይችልም። በጢሮስ በሚባል ትምህርት ቤት ውስጥ ያስተምራቸው ነበር። ለምን ያህል ጊዜ ቆየ? ለ2 ዓመት ከ3 ወር ቆይቶ ያስተምራቸው ነበር። ስለዚህ እነዛ ሰዎች ይማሩ ነበር። እንደውም ይሄኛውን ቻፕተር ዝቅ ብላችሁ ታነቡ የእግዚአብሔር ቃል ይበዛና ያድግ ነበር ይላል። ክብር ለኢየሱስ ይሁን። ኧረ አሜን በሉ እስኪ። ጩና እስቲ የእግዚአብሔር ቃል በሉ እስኪ። ይበዛና ያድግ ነበረ። ሃሌሉያ። ለምን ይማራል? ኖት ኦንሊ ዛት በጳውሎስ እጅ ይላል እጅግ ታላላቅ ሚራክልስ ወንደርስ ኤንድ ሳይንስ ይከናወኑ ነበር። በእጁ ታላላቅ ታምራቶች ይከናወኑ ነበር ይላል። እንደዚህ ዩኒክ የሆኑ ታምራቶች ሱፐርናቹራል ማኒፌስቴሽንስ በጳውሎስ እጅ በኤፌሶን እንዴት ሊገለጡ ቻሉ ስትል በዛ ከተማ ላይ ምድረ አስማተኛ፣ ምድረ ደጋሚ፣ ምድረ ሟልተኛ የሞላበት ከተማ ነው። ዝቅ ብላችሁ ታገኙታላችሁ። ይሰማችኋል? ስለዚህ ይውላችሁ በእጁ ታምራት ድንቅ ይደረግ ነበር። ኖት ኦንሊ ዛት ጨርቁን ወስደው ይላል ድውዮች ላይ ሲያስቀምጡ ድውዮች ይፈወሳሉ። ጨርቁን ወስደው መናፍስት ያለበት ሰው ላይ ሲያስቀምጡ መናፍስት እየጮኸ ይለቃል። ባይዞይ አጋንንታዊ አሰራር ኢንቴንስ በሆነበት ቦታ ላይ የእግዚአብሔርን ግሎሪ ኢንቴንስሊ ይለቀቃል። በእጁ ታምራት ድንቅ ይሆን ነበር። በጨርቁ ታምራቶች ድንቆች ይሆኑ ነበር። እግዚአብሔር አምላክ የተመሰገነ ይሁን። እዛ ሶል ቅድም ሲያነባ አይታችኋል። በዛ ስፍራ ላይ አስማተኞች፣ ደጋሚዎች፣ መተተኞች፣ ጠንቋዮች፣ ሟርተኞች እጅ ይሰጡ ነበር። ኖት እጅ መስጠት ብቻ መጽሐፍቶቻቸውን እያመጡ ያቃጥሉ ነበር። ክብር ሁሉ ለኢየሱስ ይሁን። መጽሐፍቶቻቸውን እያመጡ ምን ያቃጥሉ፣ የድግምት መጽሐፍታቸውን፣ የሟርት መጽሐፋቸውን እያመጡ ያቃጥሉ ነበር። ክብር ለኢየሱስ ይሁን። ለዚች ቤተክርስቲያን ነው እንግዲህ ኤፌሶን ብሎ የጻፈላት ሐዋርያ ሥራ ምዕራፍ 19 ላይ የሄደባት ቤተክርስቲያን ላይ ነው። ኤፌሶን ምዕራፍ 1 2 3 4 5 6 ብሎ 6 10 ላይ በመጨረሻም ወይም ደግሞ ፋይናሊ በጌታና በኃይሉ ችሎት የበረታችሁ ሁኑ አለ። ክብር ሁሉ ለኢየሱስ ይሁን። አለማወቅ ጨለማ ነው። ለማወቅ አለመፈለግ ድቅድቅ ጨለማ። ከኔ ጋር ናችሁ? አለማወቅ በራሱ ጨለማ ነው። ለምን ሕዝቤ እውቀት ከማጣት የተነሳ ጠፍቷል የሚለው መጽሐፍ ቅዱስ እንዲህ ሲናገር ይላል እግዚአብሔርን ላለማወቅ በወደዱ መጠን እግዚአብሔርን
ላለማወቅ በወደዱ መጠን ለማይረባ አይምሮ አሳልፎ ምን አላቸው? ሰው ዕውቀትን ሪጀክት ሲያደርግ ማለት ነው። ላለማወቅ በወደዱ መጠን ሰው ዕውቀትን ሲገፋ ማወቅ አልፈልግም ካለ የማይረባ አይምሮ ማለት ምን ማለት ነው? አስ ኤ ሂውማን ሰዎች የማያስቡትን እንዲያስብ፣ እንደ ኖርማል ሰው የማያስበውን እንዲያስብ፣ አንዳንዴም እንደ እንስሳ እንዲያስብ ታልፎ ይሰጣል። ወንድ ከወንድ ጋር ልጋባ ካለ አይምሮ ስቷል ማለት ነው። ሴት ከሴት ጋር ልጋባ ካለች አይምሯ ተወስዶባታል። ለማይረባ አይምሮ ታልፋ ተሰጣለች ማለት ነው። ኢየሱስ ጌታ ነው። ስለዚህ ግሳንግሱ የመጣ እንደ እንስሳ ያደርጋቸዋል። ለዚህ ነው መጽሐፍ ቅዱስ እንደ እንስሳ ተቆጠሩ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ አምላኩን የሚያውቅ ሕዝብ ይበረታል፣ ደግሞ ያደርጋል። ከኔ ጋር በሉ እስቲ አምላኩን የሚያውቅ ሕዝብ በሉ እስቲ ይበረታል፣ ደግሞ ያደርጋል። መንፈሳዊ ውጊያ የሚባል የለም ቢል ምንም ችግር የለውም። መንፈሳዊ ውጊያ እንዳለ በህይወቱ ይማራል። ከኔ ጋር ናችሁ? በመንፈሳዊ አታክ ውስጥ ሲገባ ጸልዩልኝ አትጸልዩልኝ፣ ቀቡኝ አትቀቡኝ ምናምን እያለ ይማራል፣ በህይወት ይማራል ማለት ነው። መጽሐፍ ሲናገር ወገኖቼ ልጆችሽ ከማን የተማሩ ይሆናሉ? ልጆችሽ ከእግዚአብሔር የተማሩ። ብራዘር ከእግዚአብሔር መማር ይሻላል ከመከራ ከምትማር፣ ከፕሮብለም ከምትማር፣ ከቻሌንጅ ከምትማር፣ ከሆነ መተሻሸቶች ከምትማር ከእግዚአብሔር መማር አይሻልም እንዴ? ኢየሱስ ያድናል። ስለዚህ መንፈሳዊ ውጊያ የለም። ያው ባለፈው ብያቸው ሁለት ጽንፎች አለ። ሰይጣን የለም፣ እንደገና ደግሞ ሙሉ ለሙሉ ደግሞ ሰይጣን ኮንሽስ። ቀኑን ሙሉ ከኢየሱስ ስም ይልቅ የሰይጣን ስም የሚጠሩ ሰዎች አሉ፣ ሰይጣን ኮንሽስ ይሁን። ከነዚህ ሁለቱም የጸዳ ኢየሱስ ጌታ ነው። እኛን ሙሉ ለሙሉ ይቆጣጠር የሚገባን ኢየሱስ ነው። ኢፌክቱን እኮ በላይፍ ባይዞ የለም የሚሉ ሰዎች ላይፋቸው ማየት ብቻ። መንፈሳዊ ውጊያ አለ፣ መንፈሳዊ ውጊያ አለ። ቆላስይስ ምዕራፍ 3 ቁጥር 16 ታወጣልኛል። ለምሳሌ የሰረኩት ሕጉን ስለማላቅ ነው ብሎ አንድ ሰው ቢል መንግስት ሕጉን ስለማያቅ ነው ብሎ አይምርልህም። ስለማታቅ ቅጣት አለ፣ እስር አለው፣ ቅጣት አለ። ስለዚህ አለማወቅ ያስቀጣል ማለት ፐኒሽመንት አለ፣ ፔናልቲ አለ። ስለዚህ ስናውቅ ደግሞ እንነቃበታለን፣ ስራውን እናፈርሳለን። የሚያምን አንድ ሰው አሜን ይበል። ለምሳሌ መጸለይ እየፈለግ ዝም ብለህ ስታንኮራፋ ካደርክ ይሄ እኮ ውጊያ እኮ አይደል? መነሳት እየፈለግ ከተጫጫነክ ማንም ይጫጫን ታዲያ? መጸለይ እየፈለግ ማንበብ እየፈለግ ቁጭ ብለህ ስትጫወት ደህና ነበርክ አይደል? ልክ ባይብሉን ስትገልጪ ውጊያ እኮ ኢየሱስ ጌታ ነው። ስለዚህ ይህንን ታፈርሰዋለህ ማለት ነው። ፕሬይዝ ጋድ። አንብብልኝ ወንድማችን። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። አለቅነትንና ስልጣናትን ምን ብሎ ገፎ? ኢየሱስ ክርስቶስ ቀራንዮ መስቀል ላይ ዕዳችንን ከከፈለ በኋላ ወደ ሄድኳርተሩ ሄዶ አለቅነትና ስልጣኑ ምን አደረገ? አለቅነትና ስልጣኑ ምን አደረገ? ገፎ ምን አደረገ ይላል? አለቅና ስልጣናትን ገፎ ድል በመንሳት ድል ነሳው። እስቲ ድል ነሳው በሉ። ድል ነሳው። ስለዚህ ዲያብሎስ ድል ተነስቷል ማለት ነው። ጩሁና ዲያብሎስ ድል ተነስቷል በሉ። ዲያብሎስ ድል ተነስቷል። ሃሌሉያ። ዲያብሎስ ምን ብሏል? ድል ነሳው የሚለው ቃል ዲፊት አረገው፣ ኢንአክቲቭ አረገው፣ እንዳይሰራ አረገው። እስቲ አሜን በሉ። ስለዚህ ዲያብሎስ አንተን በተመለከተ ብድግ ብሎ እጁን እንዲጭኖብህ በድግምት በምናምን አንተ ላይ መጫወት አይችልም። ሄሬድ ኢየሱስ ጌታ ነው። ታዲያ ቅዱሳንን እንዴት ነው አታክ የሚያደርገው? አንድ የቀረችው መሳሪያ አለች፣ እሷን ነው የምናየው። አለቅነትና ስልጣኑን ገፎ ድል በመንሳት ራቁቱ እያዞረ አሳያቸው። he is totally defeated, he is paralyzed። በጣም ብዙ ወንድሞችና እህቶች፣ ብዙ ቅዱሳን ይሄን እውነት ባለማወቅ ማለት ነው በቃ ተጸልዩልኝ እስቲ ጩሁና እስቲ ድግምት በል እስቲ በለው። ድግምት፣ ሟርት፣ መተት፣ ጥንቆላ በኔ ላይ፣ በቤቴ ላይ፣ በሕይወቴ ላይ በኢየሱስ ስም አይሰራም በለው። አይሰራም። this should be your confidence። እንዴ ዓለም ላይ ያለ ደጋሚ በሙሉ ለምን ለሊቱ አስቂጠሙ አይደግም? እየተመለሰ ራሱን ይመጣዋል። you are covered by the blood of Jesus። እናንተ በክርስቶስ ኢየሱስ ደም ተገዝታችኋል።
በክርስቶስ ኢየሱስ ደም ተሸፍናችኋል። ከገባችሁ አሜን በሉስ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። let me tell you one thing. አንድ ኮንሰፕት ልንገራችሁ። አይደለም በአዲስ ኪዳን ባለ ክርስቲያን ላይ አይደለም። let me tell you. አንድ ጊዜ ባላቅ የሚባለው ሰው በላም የሚባለውን ፕሮፌት ጠራውና እርገምልኝ እንዲህ ከፍላለሁ እርገምልኛል። ከኔ ጋር ናችሁ? በደምሱ የእስራኤልን ሕዝብ እርገምልኛል። እግዚአብሔር በላምን መጣና እናገረው። አልሰማ ሲል አህያ ላከበት። እግዚአብሔር የባረከውን ሕዝብ ልትረግም የምትሄደው አንተ ማን ነህ? አንድ አይደለም ሶስት። በላም መራገም አልቻለም። ባርኮ ተመለሰ። ከኔ ጋር ናችሁ? በእስራኤል ላይ ድግምት፣ በያዕቆብ ቤት ላይ አስማት ምን አይልም። አሪው ኒው ክሬሽን ጩና እስቲ በእኔ ላይ በልስ። ድግምት አስማት አይሰራም፣ በለው አይሰራም። አንዳንዶቻችሁ እየፈራችሁ እጃችሁ የምታነሱት እጅን ብድግ አድርገውና ተናገር እስቲ በእኔ ላይ በሉ እስቲ። ድግምት አስማት ጥንቆላ መተት በእኔ ላይ በኢየሱስ ስም አይሰራም። ሃሌሉያ። ድግምት በእስራኤል ላይ፣ ሟርትና አስማት በያዕቆብ ቤት ላይ አለ። አይሰራም። ኢየሱስ ጌታ ነው። ሳታን ስትራቴጂ ቀየረ። ስትራቴጂ ቀይሮ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 14 15 አካባቢ ማየት ትችላላችሁ። እንዴት አድርጎ ነው እስራኤልን አታክ ያደረገው? የእስራኤልን ሕዝብ አታክ ያደረገው በዚህ በበላም በርግማን አልተቻለም። እንደውም ባርክ ብሎ ባርኮ ነው ሄደው ማለት። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 14 እና 15 ላይ እንደገና ደግሞ ራእይ ምዕራፍ 2 ቁጥር 14 አካባቢ የበላም ትምህርት ይባላል። ከኔ ጋር ናችሁ? እስራኤልን እንዲመታ ያደርገው በትምህርት ነው። ከኔ ጋር ናችሁ? ያ ትምህርት ደግሞ ክፉ ትምህርት ነው። ያንን ትምህርት አስተናገዱ፣ ሴሰኑ፣ ቆሸሹ። ከዛ በኋላ ተሸነፉ። በፊዚካል አታክ ወይም በርግማን አልቻለም። በትምህርት ገባና ግን ፈጫቸው። ይሰማሉ ግን አንተን ዛሬ ዴቪል በሆነ ድግምት፣ በሆነ መተት፣ በሆነ ምናምን አይችልም። ዘኦንሊ ዲሲቭ ካረገ ከሸነገለ ነው የሆነ ነገር የሚያደርግ። ለዚህ ነው የዲያብሎስን ሽንገላ ጩሁና እስቲ የዲያብሎስን ሽንገላ በሉስ። ሽንገላ ዛሬ የምናየው የዲያብሎስን ሽንገላ የሚለው ቃል ዲሰፕሽን ሽንገላ፣ በሌላ ስፍራ ላይ ታክቲኩን፣ ስትራቴጂው። ከኔ ጋር ናችሁ? ከመጀመሪያ ከሰው አፈጣጠር ጀምሮ ሰውን አታክ የሚያደርግበት ስትራቴጂ ታክቲኩ ዲሰፕሽን ወይም ሽንገላ። እስቲ ሽንገላ በሉስ። ሽንገላ ማለት ምን ማለት ነው መሰላችሁ? ወይም ዲሰፕሽን ጉባኤው ይሰማኛል? ሽንገላ ወይም ዲሰፕሽን ማለት አንድን ሰው ሆን ተብሎ ውሸትን እንደ እውነት አድርጎ ነግሮ ያንን ሰው አታክ እንዲደረግ ማለት ነው። ከኔ ጋር ናችሁ? ሆን ተብሎ ዴሊብሬት ውሸትን እንደ እውነት አድርጎ በማሳመን ሰውየው ቪክቲም እንዲሆን ማለት ነው። ወይም ግለሰቡ ቪክቲም እንዲሆን ማለት ነው። ዲሰፕሽን ሽንገላ ውሸት ነው። ዲያብሎስ ደግሞ የሐሰት አባት። ይሰማችኋል? ግን አሳያችኋል። ስትራቴጂው ቤተክርስቲያንን በተመለከተ፣ አንተን በተመለከተ፣ እኔን በተመለከተ የዴቪል በቃ ዌፐኑ ድሮም የነበረው ስትራቴጂ ዛሬም ያለው ስትራቴጂ። ለምን ሂስ ቶታሊ ፓራላይዝ ምላስ ነው ያለ። ዘፍጥረት ምዕራፍ 3 እሱ ያወጣ ያለ ይሄ ዲሰፕሽን ወይም ሽንገላ የሚባለው ነገር ምንድነው? ሰዎችን ሚስሊድ ማድረግ። በእግዚአብሔር ዕውቀት ላይ ተቃራኒ ነገር ስለሚነግር አንተን ወደ ሌላ አቅጣጫ ሚስሊድ ያደርጋል። እንደገና ሽንገላ የሚለው ሌላው ምንድነው? እውነትን ሃይድ ማድረግ፣ ትሩዝን ሃይድ ማድረግ፣ መሸፈን ማለት ነው። ትሩዝን መደበቅ ማለት ነው። ውሸትን እውነት አስመስሎ ዴሊብሬትሊ ሰዎችን ያሳምናል። ከዛ በኋላ አታክ ያደርገዋል። this is deception። የያዘሽ በሽታ እንንትናንም ገሏል፣ ስለዚህ አንቺንም አይምርም። ይሄ እኮ ዲሰፕሽን። አንቺ ማመን ያለብሽ ምንድነው? ኢየሱስ ሕመሜን ወስዶታል። እንዲህ አይነት ዲሰፕሽን ሲመጣ መጽሐፉ ምን አለ? ቅድም ቆላስይስ ላይ ሳለም ቃሉ አለ በሙላት ይኑርባችሁ። የሚያምን አሜን ይበል።
ላስት ዊክ ተነጋግረናል። የእግዚአብሔርን ዕቃ ጦር ከመልበሳችን በፊት ውስጣችን the inner being new creation ዳግመኛ የተወለዱ በውስጥ ሰውነታችሁ ጠንክሩ። እንዴት ነው የምንጠነክረው? ኢየሱስ ጌታ ነው። በጌታና በኃይል ችሎት ጠንክሩ፣ በርቱ። እንዴት ነው የምንጠነክረው? በእግዚአብሔር ቃልና በእግዚአብሔር መንፈስ። ለምን ላስት ዊክ ስናምን ክፉ ቀኖች የሚባሉ አሉ። 4-5 ጥቅስ አሳየኋችሁ። ክፉ ቀን አለ። በዛ ክፉ ቀን ጸንተ መቃወም ትችል ዘንድ የዲያብሎስን አከርካሪውን መስበር ትችል ዘንድ ቃሉ በሙላት ይኖርብህ። ዕለት ዕለት በመንፈስ ቅዱስ ተሞላ። ያኔ የውስጥ ሰውነት እየጠነከረ ይመጣል። ኧረ አሜን በሩሴ። ክርስቲያን በውስጥ ማንነቱ በኢነር ቢንጉ መጠንከር አለበት። ኧረ አሜን በሩሴ። ለምን? ለዚህ እኮ ነው የውጭ ሰውነታችን እንኳን የተጎሳቆለ ቢሆን አለ በውስጥ ሰውነታችን ዕለት ዕለት ሪኒው እናደርጋለን። ዕለት ዕለት እንታደሳለን። በእግዚአብሔር ቃል እንታደሳለን። ኧረ አሜን በሩሴ። ለሚቴሉ ስለ ዲሰፕሽን ስናወራ ሰይጣን ኢዚሊ ዲሲቭ የሚያደርገው ማን ነው ብትል አይምሮ በእግዚአብሔር ቃል ያልታደሰን ሰው በቀላሉ ዲሲቭ ያደርጋል። ይኸውላችሁ ጸሎት አሪፍ ነገር ነው ታውቃላችሁ። ጸሎት በጣም ዋነኛና በጣም ቤስት ነገር ነው። ከኔ ጋር ናችሁ? የእግዚአብሔር ቃል ሳትይዝ ዝም ብሎ ብቻ መንበርከክና አንደኛ እንደ እግዚአብሔር ቃል አትጸልይም፣ ውጤት የለውም። ሁለተኛ ምን እንደምትጸልይም አታውቅም። ውስጥ በእግዚአብሔር ቃል ተሞልቶ አይምሮ በእግዚአብሔር ቃል ታድሶ የምትጸልየው ጸሎት መንፈሳዊ ዓለም ላይ ውጤት አለው። ኧረ አሜን በላ። ስለዚህ ኢዝሊ ዲሲቭ የሚያደርገው ሰይጣን ኢዝሊ ሰዎችን የሚሸውዱ ግማሽና ቀደም እንዳልኳችሁ ቅንጥብጣቢ ዕውቀት ያላቸውን ሰዎች በቀላሉ ነው የሚሸውዳቸው። የእግዚአብሔርን ዕቃ ጦር ሁሉ እስቲ የእግዚአብሔርን በሩሲ ዕቃ ጦር ሁሉ የሁሉንም ስትለብስ እንደያመጣጡ ተመልሰዋል። አጠገብ ያለውን ሁሉንም ከለበስክ እንደያመጣጡ ተመልሰዋል በለው። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ስለዚህ ሶል አንብብልን። እባቡም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱም ከእርሱም አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ያዘው። ሰማችሁ አይደለ? ከገነት ዛፍ ሁሉ እንዳትበሉ እግዚአብሔር አዟልን ብሎ ጥያቄ ጠየቀ ማለት ነው። ከገነት ዛፍ አትብሉ፣ ከበላችሁ ትሞታላችሁ። ከዛ በኋላ መሞት እንኳን አለ አትሞቱ ማለት። አሁን ምንድነው? ኖሌጅ ትራንስፈር እየተደረገ ነው። አሁን ጦርነቱ ፊዚካል አልነበረም። በደንብ አሳያችኋለሁ። ኢየሱስ ጌታ ነው። የዲያብሎስን ታክቲኩ፣ ሽንገላው፣ ዲሰፕሽኑ ዛሬ ኪክ አውት አድርገህ ትጥለዋለህ። አጠገብ ያለው ከዚህ በኋላ አትሸወድም በለው። ኢየሱስ ጌታ ነው። ምን አላት? አትሞቱም አትሞቱም። ኖ ኖ ኖ ብትበሉ አለ ክፉና ደጉን ተለየ ልክ እንደ እግዚአብሔር ትሆናላችሁ። አሁን ምንድነው? ምን ገባባት? እንደ እግዚአብሔር መሆን ገባባት። ከዛ በኋላ ምን እንደው ታውቃላችሁ? አየችና ጎመጀች ይላል። ድሮም እኮ ታው ነበረ። የገባባት ዲሰፕሽን ውሸት ምን አደረጋት? ሆርሞኖቿን የመጎምጀት ነገር ከተተባት። ፍሬው ድሮም እዛው ነበር፣ ዛፉ ድሮም እዛው ነበር፣ ታየው ነበር፣ ይታያዩ ነበር። ምንም አትጎመጅም። የገባባት ዲሰፕሽን፣ የገባባት ሽንገላ ስሜቷን በሙሉ ቀያየረው። ይሰማችኋል ወገኖች? ዲሰፕሽን ለሚቴ ከዛ ቀጥፋ በላች ይላል። ኔቨር ዴቪል መቼም ቀጥፎ ብላ አይልህም፣ ያስቀጥፋል። ብዙ ሰው ያስቀጥፈዋል እንጂ ቀጥፎ ብላ እሱ ያንን ተናገረና ወጥቶ ደጅ ነው ቁጭ አለ። ይሾፋታል። እውነቴን እኮ ነው የምልህ። ይከትብህና ይሾፋል። የስ ይላል። ከዛ ድገሚ የስ that devil is defeated። አሁን ይኸኛውን በኢየሱስ ስም ብላ ተባረሩ። ይሄን ዕውቀት በማስገባት ትመተዋል። ከገባ አሜን በለስ። ኖ ኖ ኖ get out። አልበላም ጩና እስቲ አልበላም በለስ። አልበላም የሚያሰኘው ዕውቀት በኢየሱስ ስም ይገባባል ማለት ነው። ቀጥፎ አያበላም። ተቃዋሚ የተባልከውም ዲሰፕሽኑ ሰይጣን አልቲሜት ጎሉ ምንድነው? አንተን ዲሲቭ ማለት ማሳመን፣ ኮንቪንስ ማለት በምን? በውሸት። ከዛ በኋላ እንዴት በላ
ኔቨር እጅን ጎትቶ እግርን ጎትቶ የትም አይወስድ። ጌታ ኢየሱስ ክርስቶስ ጌታ፣ ጌታ ኢየሱስ ክርስቶስ ጌታ። ለሚቴል ተሸነፍኩ፣ ተመታው፣ ወደቅኩ፣ የሆነ ነገር ሆንኩ ምናምን የምትልበትን ኤሪያ በሙሉ መነሻው ሐሳብ ነው። ከሰርኩ፣ እንትን አልኩኝ፣ ተጋጨው። ለምሳሌ ከሆነ ሰው አካባቢ ከጠፋ ስለዛ ሰውዬ የሆነ ነገር ገብቶባል። ከኔ ጋር ሰው ከፍጻሜው ከጎደለ፣ የጀመረውን ካቋረጠ፣ የጀመረውን ካልጨረሰ፣ እግዚአብሔር ካዘጋጀለት ድገስ ከጎደለ፣ እግዚአብሔር ያዘጋጀለትን ማግኘት ካቃተው የሆነ ዲሰፕሽን አለ ማለት ነው። እዚህ ውስጥ የገባ ዲሰፕሽን አለ። ያ ዲሰፕሽን መፍረስ አለበት። ከገባችሁ አሜን በሉ። ለዚህ ነው ባይሞራችሁ መታደስ ተለወጡ እንጂ ይሄንን ዓለም ምን አትበሉ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 አንብበል። እንግዲህ እሱ ያወጣ ያለ እንደዛ ብሎ ሲላት ጎመጀች። የመጀመሪያ ምን አደረገች? ጎመጀች። ከዛስ ቀጥፋ በላች። ከዛስ ለባሏ ሰጠችው። ከዛስ በሉ። ሰይጣንም ሆነ እግዚአብሔር መጀመሪያ መጥቶ ቻሌንጅ የሚያደርግ ዕውቀትህን ስሜትህንና ፍቃድህን አይደለም፣ ዕውቀትህን ነው ቻሌንጅ የሚያደርግ። ዕውቀትህ ሲቀየር እግዚአብሔር ዕውቀትን ከቀየረ አውቶማቲካሊ ስሜትህንና ፍቃድ ይቀየራል። አውቶማቲክ ነው። ኧረ አሜን በሉ። ብዙ ሰው ስሜቱንና ፍቃዱን ለመቀየር ነው የሚታገለው። ስሜትና ፍቃድን ለመቀየር አትታገል። የመገለጥ ዕውቀት ሲገባበት ስሜትና ፍቃድ አብሮ ይቀየራል። ሰይጣንም የሚያደርገው ምንድነው? ዕውቀቱን የሰውየውን ዕውቀቱን ነው የሚቀየረው። ዕውቀቱን ከቀየረ ባይ ዲፎልት ስሜቱና ፍቃዱ ተገዢ ናቸው። ሄሎ አሁን እሷን እኮ ዕውቀቷን ነው ቻሌንጅ ያደረገው። ፍቃድህንና ስሜትን ለመቀየር አትንቀሳቀስ፣ ዕውቀትን ለመቀየር ተንቀሳቀስ። የሚያምን አንድ ሰው አሜን ይበል። ዕውቀት ሲቀየር ስሜትና ፍቃድ አውቶማቲካሊ ይቀየራል። ጌታ ኢየሱስ ጌታ ነው። ሶላም ብብልን። ነገር ግን እባቡ በተንኮሉ ሔዋንን እንዳሳታት ምን እንዳላት እንዳሳታት እባብ በተንኮሉ ሔዋንን ምን አደረጋት? አስቷታል። አሳታት። ምን አድርጎ? በውሸት ሽንገላ። አትብሉ እኮ ያላችሁ። አሁን እንግዲህ እግዚአብሔር አትብሉ ብሏል አይደል? በቂ እኮ ነው። ማብራሪያ ያስፈልገው። አጠገብ ያለውን አትብላ የሚለው በቂ ነው በሉ። ምንም ማብራሪያ ያስፈልገው። ለምን? ባዩ እግዚአብሔር ስለሆነ። የሚያምን አሜን ይበልጽ። እግዚአብሔር ምንም ሳያብራራል አትብላ ካለ ማብራሪያ ያስፈልገው። ጮኸ እስቲ አልበላም በልሲ። አልበላም። ዴቪል መጥቶ አብራሩ አትብላ እኮ ያለ ብትበላ ካሲል ያው ሰማች። አሁን ብዙ ኮንቨርሴሽን ተፈጠረ። በዛ ኮንቨርሴሽን መካከል ዕውቀቷ ተሸረሸረ። ከዛ በኋላ ዲሲቭድ ሆነች። ከዛ በላች፣ ለባሏም ሰጠችው። እባብም በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ። ይኸውላችሁ የመጀመሪያ ሲያስትህ ምንድነው የሚያደርግ? ዲሰፕሽን ሐሳብህን ያበላሸው። ሐሳብ መመረዝ ነው። ንጹህ የነበረውን አይምሮሽን ስለ ሰው ይሁን ስለ እግዚአብሔር ይሁን ስለ ሀገር ይሁን ስለ ጤንነት ይሁን ሐሳብን ምን ያደርገዋል? ያበላሸው። ሐሳባችሁ ተበላሽቶ አለ። ዴቪሊክ ዲሰፕሽን የሚያደርገው ምንድነው? ስለ ሰው ያለ ኢሜጅ እንዲበላሽ ያደርጋል። ስለሆነ ነገር ያለ ኢሜጅ እንዲበላሽ ያደርጋል። ስለሆነ ነገር የነበረ ጤነኛ አስተሳሰብ እንዲበላሽብህ ያደርጋል። this is deception። ቀጥል። ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና። አየውለ ሐሳብ በዴቪል ዲሰፕሽን ሲበላሽ የሚሆነው ነገር ምንድነው? ለክርስቶስ ከሚሆን ቅንነትና ንጽህና ትጎላል። የነበረን ቅንነት አይምሮ ላይ ያለውን ንጽህና ታጣዋለህ። በጎሊራን ታጣዋለህ። ቅንነትን ታጣዋለህ። this is deception። ከዛስ ጥላቻ ይገባባል። ከዛስ በቀል ይገባባል። ከዛስ የማይገባብህ ነገር አንዴ በር ከተከፈተ። ለዚህ ነው ጋርድ ዩር ማይንድ። አጠገብ ያለውን ጋርድ ዩር ማይንድ በለው። that's the bible says ጋርድ ዩር ማይንድ። አማርኛው ልብን ጠብቅ ነው መሰለኝ። ጋርድ ዩር ማይንድ። how do you guard your mind? የእግዚአብሔርን ቃል በመመገብ አይምሮአችንን በእግዚአብሔር ቃል በማደስ። አረ አሜን በሉስ። ድሮ እኔ ገና ኢቭን ወደ ጌታ እንደመጣው ሰሞን አንዳንድ ህልሞች ያስፈራሩኛል። ቤተሰብ ወደ ከተማ ሄዶ እስኪመለስ መኪና ተገልብጦ የሚሞት ይመስለኛል። የሆኑ ነገሮች በቃ ለብቻ የምሰቃይባቸው ነገሮች ነበሩ። ሀጃ ባህዱ አሽካንዳ እግዚአብሔር አይምሮን ሲያድሰው ግን ማጊያላት። አረስቲ ጩሃ አሜን በልስ። አይምሮ ሲታደስ እኮ ኮንፊደንስ ይጨምራል። ምድር በትነዋወጥ ለምን አትገለባበጥም? በሰላም ታንቀላፋለህ። ኢዝሊ ዲሲቭድ የሚሆኑ ሰዎች
ኢምፒቲ ሲሆን ነው። እዚህ ጋር ኢምፒቲ ሲሆን ጠላት በቀላሉ ዲሲቭ ያደርጋል። ለዚህ ነው እግዚአብሔርን ቃል ዝም ብለን እናስገባለን፣ እናነባለን፣ ሜሴጅ እንሰማለን፣ መጽሐፍ እናነባለን፣ ባይብላችንን ዲግ እናረጋለን፣ ኮመንተሪ ዲግ እናረጋለን፣ እንደገና መልእክቶችን እንሰማለን፣ ቀን በቀን እንሰማለን፣ ይሄኛውን እናጸደዋለን። ሃሌሉያ! ኮንፊደንሳችን እየጨመረ ይመጣል። አንዱን ቻሌንጅ ገንጥለን ከሄድን በኋላ ደግሞ ሌላ ቻሌንጅ ሲመጣ ስለምንመገብ እሱንም ገንጥለን የምንሄድበትን እንበለዋለን። በጌታ በኢየሱስ ስም ቃሉ በሙላት ይኖርባችሁ። ቃሉ በሙላት ይኖርባችሁ። ለምን አንዳንድ ሰው ሄዴክ 2 ቀን ሄዴክ ካመመው ፓናዶል ውጪ አዲቪር ውጪ ሄዴኩ አለቀቀም። ይሄ ነገር እንትን ይሆን እንዴ? ሃይ ከየት መጣ? ገብቷል አይደል? እንትን ይሆን አይደለም። ቢሆንም ምንም አያመጣም። አጠገብ ንገሩ፣ ቢሆንም ምንም አያመጣም በለው። በጌታ በኢየሱስ ስም ይፈርሳል። ከክርስቶስ ኢየሱስ ስም የሚያልፍ ምንም ነገር የለም። ከእግዚአብሔር ቃል የሚያልፍ ምንም ነገር የለም። ከክርስቶስ ደም የሚያልፍ ምንም ነገር የለም። ቢሆን ሳይሆን ቢሆን ምንም አያመጣም። ነቅለህ ትጥለዋል። አፌን ዳበሰ ቃሉን ባፌ ላይ አኖራለ። ትነቅልና ትተክል ታፍርስ ትገለብጥ ዘንድ አለ። በጌታ በኢየሱስ ስም ቃል ባፉ ላይ ገባብህ። የእግዚአብሔር ቃል ባፉ ላይ ገባብህ። ትነቅላለህ፣ ታፈርሳለህ፣ ትገለብጣለህ። ምንም በቃ የሚገለበጥ ነገር እኮ ስላለ ነው ትገለብጣለህ የተባለው። ቃል ውስጥ ካለ የሚገለበጥ ነገር ይኖራል፣ ትገለብጠዋል። ማይ ጎድ ሻዱቬኒያን ጻለፋል። በሕይወት ጎዳና የማይገጥምሽ ነገር የለም። ይገጥማል፣ ግን አንተ ቃል ተሞልተህ ቃል ጎርሰህ ትወጣለህ። ከዛ ትገነጥለዋለህ። አልፈን አልተገዛንም አለ ጳውሎስ። ሊታገል ይችላል ለወርም ለሁለት ወር፣ ግን የትም አይደርስም። ታግሎ አያውቅም ወይ? ለወራት ታግሎኛ ቀን ገንጥዬ ነው ጥሩ። የቃሉ ስልጣን ይመጣዋል። አሜን በሉስ። አጠገብ ያለውን ቃሉ በሙላት ይኖርብህ በሉስ። ለዚህ እኮ ነው ቃሉን አገኘሁት በላሁት። አንተ ምድር ላይ ከባድ ሰው የእግዚአብሔርን ቃል የበላ ሰው። እዚህ ምድር ላይ እዚህ ፕላኔት ላይ ቃል የገባበት ሰው ከባድ ሰው ነው። ኢፍ የእግዚአብሔር ቃል በሙላት ከገባበት ኖ ዋን ካን ስቶፕ ዩ። ምንም ነገር ከመንገድ ላይ ማስቆም አይችልም። በክፉ ቀን የሚንቦለቦለውን የጠላትን ፍላጻ ፈጽማችሁ ማጥፋት ይቻላችሁ ዘንድ የመንፈስን ሰይፍ አንሱ፣ እሱም የእግዚአብሔር ቃል ነው። ተመዝና አንገቱን ሻምባ ታረጓል። አልቬኒያን ጻያ በኢየሱስ ክርስቶስ ስም ይሄ የመንፈስ ሰይፍ ያገኛችሁ፣ እሱም የእግዚአብሔር ቃል ነው ያገኛችሁ። ባለም ሳላችሁ አልጋ ባልጋ ነው አልተባለም። አሸናፊዎች ነን። አዎ አሸናፊነትን ፕራክቲካሊ እያሳየሁ ሄዳለሁ። አሸናፊነትሽን ፕራክቲካሊ እያሳየሽ ትሄጃለሽ። ጩና አሸናፊ ወንድም ያሸናፊ እህቴ በላት። ፕራክቲካሊ እያሸነፋችሁ ትሄዳላችሁ። ሽንገላ የሚባለው ነገር ሐሳብ ስለሆነ የሚከትብህ በኢየሱስም ብለህ ሐሳብን አታባርረው። ሐሳብ በቃል ነው የሚባረረው። አሜን በርስ። ውሸት ስለሆነ በእውነት ነው የሚባረረው። ለዚህ ነው የእውነትን ቃል በግልጥነት ሃሌሉያ። የእውነት ቃል ሲመጣ ውሸቶችን ያፈራረሳቸዋል። የእውነት ባህሪዋ ማስደነቅ አይደለም። የእውነት ባህሪዋ ነፃ ማውጣት ነው። መጽሐፍ ሲነገር እውነትን ታውቃላችሁ ምን ትላላችሁ? አርነት ትወጣላችሁ። አጠገብ ያለው እውነትን ታውቃለህ፣ ነፃ ትወጣለህ በለው። እዚህ ውስጥ ያላችሁ እያንዳንዳችሁ ነፃ ያወጣችሁበትን እውቀት ታውቁታላችሁ። ክብር ለኢየሱስ ይሁን። የጌታ ኢየሱስ ክርስቶስን አገልግሎት በተመለከተ 70% ማስተማር፣ 20% ፕሪቺንግ፣ 10% ሚራክል። ለምን? አብዛኛው በትምህርት ውስጥ ነፃ ያወጣል ከገባ። አሜን። ስለዚህ የእሱ አገልግሎት ይህን ትኩረት ከሰጠ አንድ ዲስፕሊን አንድ ደቀ መዝሙር ቁጭ ብሎ መማር አለበት ማለት ነገረን እኮ። ማርያም መልካምን መርጣለች፣ ከእሷ ምን አይልም። ጌታ ኢየሱስ ጌታ ነው። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ጀምራችሁ ስታነቡ በእግዚአብሔር ዕውቀት ላይ የሚነሳውን የሰውን ክፉን ሐሳብ ምን እንላለን? እግዚአብሔር ዕውቀት ላይ ማለት ከእግዚአብሔር ቃል ተቃራኒ፣ እግዚአብሔር ስላንተ ከሚያውቀው በተቃራኒው የገባ ማናቸውም ዕውቀት በእግዚአብሔር ቃል ዕውቀት ይፈራርሳል።
ለዚህ ነው እኮ ያስተምራቸው ነበር ጳውሎስ በኤፌሶን ኮሌጅ ከፍቶ ትምህርት ቤት ከፍቶ ያስተምራቸው። ክብር ሁሉ ለኢየሱስ ይሁን። አንድ ወቅት የማቴዎስ 4:1-10 አንብብል። አንድ ወቅት ዴቪል እንደለመደው መጣ። ወደ ኢየሱስ ክርስቶስ መጣ። ይኸውልህ ኢየሱስ ክርስቶስን ዲሲቭ ለማድረግ ሙከራ ካደረገ አንተና እኔንማ እንዴት አይሞክረን? ይሞክረን፣ በየቀኑ ይሞክረን እኮ። ዲሰፕሽን ስራው ነው። ኢየሱስ ክርስቶስ በምድር ላይ ፍጹም ሰው ፍጹም አምላክ ሆኖ የተመላለሰው ፍጹም ሰው ሲሆን ፍጹም ሰው ከኔ ጋር ናችሁ። ስለዚህ አንተና እኔ ሊገጥመን የሚችለውን ነገር በሙሉ ነው የገጠመው። መጽሐፍ ሲናገር ከኃጢአት በቀር በሁሉ ተፈተነ ነው የሚለው። ዴቪል በዚህ ስፍራ ላይ መጣና ምን አለው ይላል? ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ 40 ቀንና 40 ሌሊት ከጾመ በኋላ እሺ ተራበ። እስቲ ተራበ በሉ። ተራበ። አሁን ግራውንድ ያገኘው ምንድነው? ተርበዋል የሚለው ላይ ነው። እንግዲህ የመጀመሪያው ፈተና ተራበ የሚለውን ቆንጥጦ ያዘልኝ። ተራበ። ቀጥል። ፈታኝም ቀርቦ የእግዚአብሔር ልጅ ከሆነ ያዘው። ጥያቄው ምንድነው? የመጀመሪያ የእግዚአብሔር ልጅ ከሆነ። ሁለት ጥያቄ ነው ባንዴ የጠየቀው። የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ ከሆንክ ከዛስ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። ይኸውልህ ሁለት ጥያቄ ነው። አንደኛ የእግዚአብሔር ልጅ ነው ወይ? ፕሩፍ አድርግ። ይሰማችኋል? ነኝ ምናምን አይደለም እትል ፕሩፍ ታደርግለታል። ለዚህ ነው ቃሉ በሙላት ይኖርባችሁ። ይሰማል ወገኖች? ጥያቄው ኢየሱስ ጋር መጥቶ የእግዚአብሔር ልጅ ከሆንክ ወገኖች እናንተ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጅ ከሆንክ አንደኛ፣ ሁለተኛ ይሄንን ተርቧል። እንግዲህ ይሄንን ድንጋይ ዳቦ ይሁን በላል። አሁን ኢየሱስ ክርስቶስ እንግዲህ ፍጹም አምላክ ፍጹም ሰው ነው አይደል? ዓለምን የፈጠረ እሱ ነው አይደል? ዓለማት በሱ ተፈጠሩ ለሚለው በደቂቃ ውስጥ ምድርን እንጀራ ማድረግ አይችልም እንዴ? ይችላል። አሳያለሁ አሁን ሆኖ ይሄ ምድር እንጀራ ሁኝ ብሎ ማሳየት አይችልም? ኢየሱስ ግን ምን መለሰ ነው? እርሱ መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ችሎታውን ለማሳየት አይደለም የሄደው፣ ተብሎ ተጽፏል። እስቲ ተብሎ ተጽፏል በል። ተብሎ ተጽፏል ብለህ ዴቪልን መቃወም የምትችለው ተብሎ የተጻፈው አንተ ውስጥ ይገባል። ከገባ ምን በላ ንገረው። አጠገብ ያለውን ተብሎ ተጽፏል ብለህ መቃወም የምትችለው ተብሎ የተጻፈው አንተ ውስጥ ሲገባ ነው ማለት። ተብሎ የተጻፈውን ካላወቅ ምን ብለህ ነው የምትቃወም? አፍዛ ደንዝዝ መንፈስ የተወጋ ይሁን። ኃይለኛ ነገር እየተለቀቀልህ ነው። በደንብ ስማ። ኢየሱስ ጌታ ነው። የመጀመሪያ የጠየቀው ጥያቄ ምንድን ነው? የእግዚአብሔር ልጅ ከሆንክ ፕሩፍ አድርግልኝ እኮ አሳያለሁ አላለም ተብሎ እንደተጻፈ። ወይኔ ጌታ አየህ፣ ውስጥ ከገባ እንዲህ ተብሎ ተጽፏል። ባይዞ ቃል ያለው ሰው ሲጸልይና ቃል የሌለው ሰው ሲጸልይ አንድ አይደለም። ቃል የሌለው ሰው ዝም ብሎ በቃ አጃጋቻኩት ይከተካ ወደዚህ ቃል እንዲህ ተብሎ እንደተጻፈ ትላለህ። እስቲ አሜን በላ። ስለ የትኛውም ነገር ዋርፌር በለው፣ ኢንተርሴሽን በለው፣ ፕሬዝ በለው፣ የፈለከውን በለው፣ ቃል ከገባብህ ተብሎ ተጽፏል ትላለህ። ተብሎ ተጽፏል ትላለህ። እስቲ እጅን ዘርጋና እንዲህ ተብሎ ተጽፏል በል እስቲ። ሃሌሉያ ጎበዝ። እያሸነፍክ ዝም ብለህ እየገነጠልክ መሄድ ትፈልጋለህ? ተብሎ የተጻፈው ይግባብህ። አስታልቬኒያ ተብሎ ተጽፏል። በዝረራ አንብበው እስቲ የመጀመሪያው ተብሎ ተጽፏል የሚለውን የእግዚአብሔር ልጅ ከሆንክ ምን ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እስኬሉን ሰቀለበት። ኧረ አሜን በላ። ከፍ አለበት። እስቲ አሜን በል። ሰው እኮ የሚኖረው በእንጀራ። አሁን ይሄን መቀየር አይደለም ቢሹ። ሰው የሚኖረው አንተ ያላወቅኸው ሰው በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ የሚኖር። ኧረ አሜን በለስ። ሰውን የሚያኖረው አለ አንተው ያየው ድር ሰይጣን ታክቲኩን እንኳን አይቀይርም። ስሙ ይበለም እዛየ በምግብ ነው በሆድ አይደል ያስጣለው። ሔዋንን እኮ ብይ ብሎ ነው ያስጣለው። አሁንም ኢየሱስም ጋር ታክቲኩን እንኳን አልቀየርም። በምግብ መጣ። ዛ ዴቪል ኢዝ ኤ ላየር። ዛሬ ባነህበታል። በሆድም አይመጣ በምንም አይመጣ ባነህበታል። ኢየሱስ ያድናል። ኢየሱስ ጋር በምግብ መጣ። ታክቲክ እንኳን አልቀየርም። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ተብሎ ተጽፏል። እስቲ ተብሎ ተጽፏል በል። ተብሎ ተጽፏል። እንግዲህ ለትምህርታችን እኮ የተጻፈው። ስለዚህ ኤኒ ታይም ምንም አይነት ነገር ሲመጣ ተብሎ ተጽፏል።
በሽታ ቢመጣ እጦት ቢመጣ የፈለገ ነገር ይምጣ። አሁን ፊት ለፊት ያለውን ነገር ተመልከተው። እጅን ዘርጋና ፊት ለፊት የቆመብህን ነገር ተናገር። አሁን ይኸውልህ ማካቱቬኒያ አሁን ቃል ፈልግለት። አሁን ፊት ለፊት ላለው መገንጠል ላለብህ ነገር አይው ቃል ፈልግለት። እንዲህ ተብሎ ተጽፏል ስትለው ትዘርረዋለህ። እኔ እነግርሃለሁ። ሃሌሉያ። እስቲ ጩና ተብሎ ተጽፏል በለው እስቲ። ተብሎ ተጽፏል። ሃሌሉያ። ጻፈውና ቤት ገብተህ እንዲህ ተብሎ ተጽፏል እነቅልሃለሁ። ቀጥል። ሁለተኛ ከዚያ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቆመውና መላእክቱን ስላንተ ያዝልሃል። ይኸውልህ መዝሙር 91ን አነበበለት ማለት ነው። ራሱ ጠቀሰ። እግርህም በድንጋይ ከቶ እንዳትሰናከል እንዳይሰናከል መልአክ ያዝልሃል አለው። እሺ በእጃቸው ያነሷል ተብሎ ተጽፏል አለው። አየው እስቴው ተብሎ ተጽፏል ብሎ ኢየሱስ ሲመልስለት አሃ ነው። መዝሙር 91 ላይ ደግሞ ተብሎ ተጽፏል ብሎ ዴቪል መጣ። አየውልን እግዚአብሔር ይገልብጠው። ጥቅስ እየጌው ጥቅስ ይዞ ቢመጣም አንተ ደግሞ በጥቅስ ታፈርስለታለህ። እሱ ጥቅስ ይዞ መጥቶ አንተ ጥቅስ ከሌለ በምን ትመጣዋለህ? በጌታ በኢየሱስም ቃሉ በሙላት ይኖርብህ። የእግዚአብሔር ልጅ ከሆንክ ወደ ታች ራስን ወርውር አለው። አየህ ሁለተኛ ጊዜ የእግዚአብሔር ልጅ ከሆንክ እንዲህ ተብሎ ስለተጻፈ ወደ ታች ራስህ ምን በል ወርውር አለው። ግራቪቲ አንተን አፌክት አያደርግም። መላእክቶቹ ተንከባክበው ያደርሰዋል። ራስህ ወርውር አለው። ኢየሱስ ምን ብሎ መለሰ? ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። አትወራ በስታ በአክሮባት ትወርዳለሁ በፓራሹት ትወርዳለሁ አላለም። ጌታ አምላክ እግዚአብሔርን አትፈታተነው ተብሎ ተጽፏል። ይኸው ለሚመጣብህ ማናቸውም ጥያቄ መልስ ትሰጥ ዘንድ የቃሉ ሙላት ይኖርብህ። ለየትኛውም ጥያቄ ይኸውልህ ስትራቴጂውን ቀይሮ ቢመጣ አንተ የቃል ሙላት ስላለብህ ማንታርቬኒያ እግዚአብሔር አምላክን አትፈታተነው። እጅን አንሳ እስቲ እጅን አንሳና እግዚአብሔር አምላክን በል እስቲ አትፈታተነው ተብሎ ተጽፏል። ሃሌሉያ። ሁለተኛው ላይ ተብሎ ተጽፏል ብሎ የሚመጣ ተብሎ ተጽፏል። ለተብሎ ተጽፏል ተብሎ ተጽፏል። ዴቪል ኢዝ ላይ ሶስተኛ ቀጥል። ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግስታት ሁሉ ክብራቸውን አሳይቶ የዓለምን መንግስታት ክብራቸውን በሙሉ አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጣለሁ አለው። ወድቀ ብትሰግድ ይሄ ሁሉ ሽንገላ እኮ ነው። ወድቀ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው። እሺ ያን ጊዜ ኢየሱስ ሂድ አንተ ሰይጣን ማቲኮፓርዲያ ማሳረጊያ ነው እናንተ ይላል። እስቲ ጩሁን እጅን ዘርጋና ሂድ በልሲ ሂድ። እጅን አጣጥፈማ የት ሄድላል? በደንብ እጅን ዘርግታ ሂድ በልሲ ሂድ። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱን ብቻ አምልክ ተብሎ ተጽፏልና አለው። ለጌታ ለአምላክ ብቻ ስግድ እሱን ብቻ አምልክ ተብሎ ሶስቱንም ሲመልስለት ተብሎ ተጽፏል ተብሎ የተጻፈው ካልገባብህ ምን ተብሎ ልትል? አንድ ሰው እጁን ያንሳ። ሃሌሉያ። ከዛሬ ጀምሮ ተብሎ ተጽፏል እያልክ ትመጣዋለህ። በፈለገበት አቅጣጫ ይምጣ አንተ ትታጠቃለህ። ተብሎ ተጽፏል ብለህ ትመጣዋለህ። እጅን ዘርጋና ተብሎ ተጽፏል በለሲ። ሃሌሉያ። በክርስቶስ ድነሽ ነሽ ተብሏል። ተባርካል ተብሏል። በመገረፍ ቁስል ተፈውሳል ተብሏል። ከአሸናፊዎች ትበልጣለህ ተብሏል። you are more than conquerors ተብሏል። ድልን የነሳ ትጓዛለህ ተብሏል። ተብሎ ተጽፏል። in the name of Jesus ትዋረዳለህ አላለም፣ ትሸነፋለህ አላለም፣ ትደህያለህ አላለም፣ ትታመማለህ አላለም። ሃሌሉያ። ተብሎ የተጻፈው ተብሏል። አሜን በልሲ። አሜን። ታላቅ እልልታ፣ ጭብጨባ፣ ምስጋና፣ ክብር ለጌታ ኢየሱስ። እጃችሁን አንሱልኝ። እጃችሁን አንሱ። አንዴ ፕሬዝ ጋድ። ተብሎ ያልተጻፈ በኢየሱስ ስም ከሕይወት ላይ ፈረሰ። እግዚአብሔር ማካቲያ ተብሎ ያልተጻፈ ከአንተ ሕይወት ላይ ፈረሰ። በዲሰፕሽን የገባ ከሕይወትሽ ላይ ፈረሰ። በሽንገላ የገባ ከቤት ፈረሰ። ከጤንነት ፈረሰ። ከሥራ ቦታ ፈረሰ። ከቢዝነስ ፈረሰ።
ከትዳር ፈረሰ in the name of Jesus ቁጭ በሉ አጠገብ ያለውን ንገረው ተብሎ ያልተጻፈ አንተ ህይወት ላይ አይሰራም በሉ praise God this should be your confidence ቃሉ ሲገባበት ተብሎ ተጽፏል ስለዚህ ሺድ በሶስተኛ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ እግዚአብሔር አምላክን ብቻ አምልክ ተብሎ ሺድ ማራቪኒያ ማንታ ራካንታላ ለያንዳንዱ ለሚገጥማችሁ ቻሌንጅ ፕሮብለም ፌስ ለሚያረጋችሁ ለየትኛው ዲሰፕሽን ጫጫታ ተብሎ ተጽፏል የመንፈስ ሰይፍ የእግዚአብሔር ቃል ነው ተብሎ ተጽፏል እስቲ ተብሎ ተጽፏል በልሲ ካሞን ተብሎ ተጽፏል በልሲ ሃሌሉያ ፌል ታረጋለህ ተብሏል እንዴ አልተባለ ትደያለህ ተብሏል እንዴ አልተባለ በበሽታ አረንቋ ውስጥ ትመላለሳለህ ተብሏል እንዴ ዝም ብለህ እየወደቅህ ትነሳለህ ተብሏል እንዴ ካልተባለ በኢየሱስም ፈርሷል ፈርሷል የተጻፈው ህይወታችሁን ይገዛዋል የተጻፈው ኑሯችሁን ይገዛዋል በዚህ መጽሐፍ ላይ የተጻፈ ህይወትን ይቆጣጠረዋል ቤትን ይቆጣጠረዋል ጤንነትን ይገዛዋል አገልግሎትን ይገዛዋል ቤትን ይገዛዋል ንግድን ይገዛዋል ስራን ይገዛዋል ተብሎ ያልተጻፈ ፈረሰ ተብሎ ያልተጻፈ ፈረሰ በሽንገላ የገባ ፈረሰ በሽንገላ የገባ በኢየሱስም ፈረሰ ታላቅ እልልታ ጭብጨባ ምስጋና ክብር ለጌታ ተብሎ ተጽፏል ለማለት የተጻፈውን ታስገባለህ ማለት ነው praise God የተጻፈውን ስታስገባ ተብሎ ተጽፏል ቿ let me tell you one ክርስቲያን እግዚአብሔር ሁሌ ከኛ ሳይድ ነው ሰይጣን ባንተ ላይ ድል ፈንታ የለው the only thing deceive ያረገ ቀን ግን እጅ ትሰጣል ማሸነፊያ መንገዱ ዲሰፕሽን ብቻ የጠላት የዲያብሎስ ስራ በልሲ እኔም በተመለከተ አይከናወንም በለው አይከናወንም በኢየሱስ ስም በልሲ አይከናወንም ሃሌሉያ የሆነ ነገር ለገለበጥ ነው እጃችሁን አንሱ ኢንቪዚብል በሆነ መልክ አንተ ስታውቅም ሳታውቅም ባንተ በሆነ ነገር ላይ የተደገሰ ድግስ በኢየሱስ ስም ተገለበጠ ተገለበጠ ፈረሰ 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 አንተንና አንቺን ታርጌት ያረገ ስምን ታርጌት ያረገ ስራን ቢዝነስን ጤንነትን ቤትን ትዳር ልጆችን ታርጌት ያረገ ማናቸውም ያጋንንት ስራ ፈረሰ በናዝሬቱ በኢየሱስ ስም ፈረሰ ፈረሰ in the name of Jesus እንቀመጣለን በልሳን ሁሉ ሰው በልሳን ይላል